Ijete budinte gandayamı. ቀን 01/08 2017 ፈርቀነ ባልቻ አጭር የህይወት ታሪክስ ጀግናው አሎቴ አና በ1966 ዓመተ ምህረት ወድሮ በስላሞ ክፍለ ሀገር ወላይታ አውራጃ በዳሞት ባለ ወረዳ በታቴ ቀበሌ በኦሎንቿ ወይም በሸበቴ በሚባል መንደር ለሀገር ፍቅር ታስቦ የተወለዱ ጀግና ሲሆኑ በዚህ በተወለዱ ጀግንነት እድሜያቸው ለትምህርት ሲደርስ በአጎራባች ቀበሌ በሚገኘው በሻሸመኔ ቀበሌ አንደኛ ደረጃ ትምህርት ቤት ከ1 እስከ 6ኛ ሲማሩ ቆይተው ትምህርቱን ሲከታተሉ በዘመኑ በነበረው ሁሉም ነገር ወደ ጦር ግንባር በጀግናው ደርግ መንግስት አዋጅ መሰረት በወጣትነት ስሜቱ በስራ ታታሪነቱ እና በእናት ሀገር ፍቅሩ ራሱን በማነሳሳት የመጀመሪያውን ዙር በ1976 ዓመተ ምህረት አንደኛ ዙር ብሔራዊ ወታደር ተመልምሎ በታጠቅ 4 በመስሎ ማሰልጠኛ ባለገባ በሚገኘው ማሰልጠኛ ገብቶ የእግረኛውን ስልጠና አጠናቅቆ በመምራት በልጅነት ዕድሜው ወደ ሰሜን ኢትዮጵያ ወደ ኤርትራ ክፍለ ሀገር ሲዋጉ የቆዩ ሲያበቃ በርበሬ ባልቻ ግበት በሰሜን ግንባሮቹ ከባድ መሳሪያ ወይም በላንቸር ተኳሽነት በተለያዩ ግንባሮች ለጦር ሽፋን እየሰጡ ታላቅ ድል እያቀዳጁ ጀግና ነበሩ። በመጀመሪያው ዙር በ1976 ዓመተ ምህረት እስከ 1978 ዓመተ ምህረት ድረስ በሰሜን ኢትዮጵያ በኤርትራ ክፍለ ሀገር በሚገኙ በተለያዩ አውራጃዎች እና ግንባሮች ተዘዋውረው ከተዋጉባቸው ግንባሮች ጥቂቶቹን ብንጠቅሳቸው በተሰኔ፣ በባረንቱ፣ በጥቅማሪ፣ በግንዳ፣ በአዲቃይ፣ በመንደፈራ እና በሌሎች ግንባሮች ተዘዋውረው በጠላት ላይ ታላቅ ድል ያቀዳጁ ጀግና ወታደሮች ነበሩ። ጀግናው የአስር አለቃ በርበሬ ባልቻ በ1978 ዓመተ ምህረት ግዳጃቸውን ጨርሰው ወደ ቤተሰብ ከተቀላቀሉ በኋላ ከዘመድ አዝማድ ጋር በሰላም በፍቅር ሲኖሩ ከወይዘሮ አየለች ጮሌ ጋር በ1979 ዓመተ ምህረት ጋብቻቸውን በመፈጸም አብረው ሲኖሩ በጫጉላ ቤታቸው ሳይቆዩ መኝታቸው ሳይኖጉ ልጅ ሳይወልዱ እንደገና የእናት ሀገር ፍቅር እና ስሜት አስገድዷቸው አዲስ ትዳራቸውን ትተው ጫጉላ ቤታቸውን ረስቶ ወደ ጦር ሜዳ ያመሩ ጀግና ነበሩ። ጀግና አባት ነበሩ። ጀግናው የአስር አለቃ በርበሬ ባልቻ በአጭር ቁመቱ በሸንቃጣው ወገቡ በጀግንነት ስሜቱ ራሱን በማነሳሳት የእናት ሀገር በሀገር ይለቀሳል፣ ሞቱም በሀገር ይለቀሳል። የሀገር በድጋሚ በለመዱበት ግንባሮች በከባድ መሳሪያ በጠላት